በእግር ኳስ የመውደቅና የመነሳት የከፍታና የመረታት ሁነቶችን ስላሳለፉ በርካታ ተጫዋቾች ሰምተናል። ካበቃላቸው ከኳስ ጋር ተለያዩ ሲባሉ ዳግም መንፈሳቸውን አድሰው ከስኬት ማማ ላይ የወጡ ደግሞም ለትልቅ ስኬት ታጭተው ከታለመላቸው ሳይደርሱ ከመንገድ የቀሩም አሉ። እንደ ብዙዎቹ የእግር ኳስ ከዋክብት የኦስማን ደንበሌ የእግር ኳስ መንገድም ውጣ ውረድ የተለዩ አልነበረም። ደንበሌ በፈረንጆቹ 1997 ነበር በሰሜን ምዕራብ ፈረንሳይ ኖርማንዲ ግዛት ኤቭሪው ከተማ በምትገኝ ላማደሊና መንደር የተወለደው። ስለ ተጫዋቹ የሚተርከው የዛ አትሌቲክስ ዘገባ ደንበሌ እንደ ዴቪድ ቤካም፣ ሊዮኔል ሜሲና ስቲቨን ጀራርድን የመሳሰሉ የእግር ኳስ ከዋክብትን እያደነቀ ማደጉን ያትታል። በ7 ዓመቱ ኤልኤም ኤቪው የተባለ የታዳጊዎች ቡድን የተቀላቀለ ሲሆን በዚያም በተለይ ተጋጣሚ ተጫዋቾችን በሚያልፍበት መንገድ ያስደምም እንደነበር የወቅቱ የቡድን አሰልጣኝ ተናግረዋል። በፕሮፌሽናል ክለቦች እይታ ውስጥ ለመግባት ብዙ ጊዜ ያልፈጀበት ደንበሌ በ12 ዓመቱ በሬን ክለብ መልማዮች ተመርጦ የክለቡን አካዳሚ ተቀላቀለ። ከዚያም በ18 ዓመቱ ዋናውን ቡድን ከተቀላቀለ በኋላ በ2015-16 የውድድር ዓመት በሊጋ ለሬን 26 ጨዋታዎችን አድርጎ 12 ግቦችን ሲያስቆጥር 5 ግብ የሆኑ ኳሶችን አመቻችቶ ማቀበል ቻለ። በውድድር ዓመቱ መጨረሻ ከሊጋ ወደ ቡንደስሊጋው አቅንቶ ቦሩሲያ ዶርትሞንድን ተቀላቀለ። በሁለቱ እግሮቹ በእኩል ብቃት መጫወት በመቻሉ በብዙዎች ዘንድ የሚደነቀው ተጫዋቹ ከአንድ ዓመት የዶርትሞንድ ቆይታ በኋላ ወደ ባርሴሎና ተዛወረ። በ105 ሚሊዮን ዩሮ መነሻ የዝውውር ሂሳብ የካታላኑን ክለብ ከተቀላቀለ በኋላ በወቅቱ ከኔይማር ጁኒየር ቀጥሎ ውዱ ተከፋይ መሆንም ችሎ ነበር። ሆኖም የካምፕኑ የ6 ዓመት ቆይታው በጉዳትና ከሜዳ ውጭ ባሉ ምክንያቶች በውጣ ውረዶች የተሞላ ነበር። የቢቢሲ ስፖርት ጸሐፊው ጉሌም ባሌክ ደንበሌ እንዴት ዳግም ወደ ትክክለኛው የስኬት መንገድ ተመለሰ በማለት ሰፋ ያለ ሀተታን አስነብቧል። በባርሴሎና ባጋጠመው ተደጋጋሚ ጉዳት በድምሩ ከ780 በላይ ቀናት ከሜዳ የራቀው ተጫዋቹ ከጉዳቱ ባሻገር በዲሲፕሊን ምክንያት በተደጋጋሚ በክለቡ ለቅጣት ተዳርጓል። ኦስማን ደንበሌ በፈረንጆቹ 2021 ከሞሮኮዊቱ ፍቅረኛው ጋር ትዳር መስርቶ የልጅ አባት ከሆነ በኋላ በእግር ኳስ ሕይወቱ ለውጦች መምጣታቸው በቅርቡ የሚያውቁት ይናገራሉ። አባትነት ሕይወትን በተለየ መንገድ እንዲያስብ አድርጎታል የሚለው የቢቢሲ ስፖርት አምደኛው ለዛሬው የእግር ኳስ ስኬት ወሳኝነት ጥፋትም እንደነበረው ይገልጻል። ደንበሌ ወደ ፈረንሳይ ተመልሶ ፔዚጅን ከተቀላቀለ በኋላ አሁን ላይ ለክለቡ ታሪካዊ ሻምፒየንስ ሊግ ስኬት ቁልፍ ተጫዋች መሆን ፓሪሱ ክለብ ለመጀመሪያ ጊዜ የሻምፒየንስ ሊግ ባለ ክብር ሲሆን ከፓሪስ በስተምዕራብ በ96 ኪሎ ሜትር ርቀት ላይ በምትገኘዋ ኤቭሪው የተወለደው ደንበሌ የውድድሩ ኮከብም ተብሎ ተመርጧል። በዘንድሮ የውድድር ዓመት በሁሉም ውድድሮች ባደረጋቸው 54 ጨዋታዎች 33 ግቦችን አስቆጥሮ 15 ግብ የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ በማቀበል በ48 ግቦች ላይ ቀጥተኛ ተሳትፎም አድርጓል። በፈረንሳይ ሊጋ በ21 ግቦች የወርቅ ጫማ የግሉ ማድረግ የቻለው 28 ዓመቱ ደንበሌ አሁን ከባላንዶር ፊት ቆመዋል። በርካታ የስፖርት ቤተሰቦች ተጫዋቹን ከወዲሁ ለባላንዶር ሽልማት አጭተውታል።